እሱ የናብይ መጀመሪያ ወንድማቸው ታላቅ እንዴት ነህ? ሰላም ነው። ገንዘዬ መጣ በካል ገንዘ ደህና ነው። ገና ስንት ዓመት ነው? ወደ 75 ወደ 80 የጥንካሬ ወንድም ነው። እንግዲህ አንድ መሪ አይደል እንዳልኳችሁ ነው። ከግል ጥቅም ጋር ከግል ጉዳይ ጋር የተሳሰረ ባቢ ከዚህ ነው የወጣው ገጠር ያያችሁ ከተማውን ለውጧል፣ አገሩን ለውጧል። ቤተሰቦቼ ከማህበረሰቡ ጋር ለውጣ ነው ይለው እንደዛ ነው። ዛኪር የመጀመሪያ ልጅ ነው። ቶፊቅ ሲዞር የነበረው እንደዛ ነው። አዎ እና ይሄን ጅማነት ምለው የራስን ቫልዩ ማድረግ ማለት የለም። ቤት ነው አይደለም። እኔ ያላገኘሁም እኔ ያልተጠቀምኩም አይደል ወይ ከፋለ አንተ ራስህ ከሰራህ እኮ መጠቀም ትችላለህ። ስራ ነው። እኔ ራሴ ሲቆፍር ነው ነው ይሄው አዳምጥ እንዳገኘው እኮ በምናገራቸው ነገሮች ላይ ከሰባት ዓመት በፊት ሳወራው ዛኪር መጀመሪያ ስንጀምር ወሬ ስራ ስሩ ነው የሚለው እሱ አለ። ዛሬ ሳገኘው አሁንም ስራ ትክክል ነው። ከሰራት አትቸገርም። ያቢ ስራ ነው። ፋዛችንም አባታችንም ልንገራቸውና አባታችንም እንደዚህ ከስራ ጋር ሲያያዝ ሲተክስ ከሰራችሁ ይላል ትለወጣላችሁ። ያልሰራችሁ አይወድም፣ ያልተማራችሁ አይወድም። ፋዘርም ራሱ ኦኬ። ስለዚህ ያቢ ከተማርክ ይላል የመኖር ባህሪ ይቸግርሃል። ይሄን ነገር እንግዲህ ተላግሪ ያርጀው ሰው ያኔም እኮ ብለሃል። እዚህ አጋሮ የሰራው መንግስታት ሰርተው ያውቁ ብለህ ነበር። አዎ 700 ዓመት አልቀዋል። 700 ዓመታት ተሰርቷል።